ስለዚህ ብሔራዊ ቡድን ለማሸነፍ ትልልቅ ብሔራዊ ቡድኖችን ለማሸነፍ 27 ወይ 33 ዓመት እንደ ግብጽ አይነት ብሔራዊ ቡድን ለማሸነፍ እየጠበቀ ይገኛል። ከእርስ በርስ ግንኙነት አንጻር ስንመለከተው ደግሞ በቁጥር ደረጃ ስናመለክተው ምናልባት 99% ውስጥ የሚሸነፍ ብሔራዊ ቡድን ነው ማለት ነው በመስራቹ በአንደኛው ግብጽ ብሔራዊ ቡድን። አሁን ብሔራዊ ቡድኑ ከዚህ መውጣት አለበት ነው በቃ። እኔ የስነ ልቦና ከባድ አማካሪ ያለው ብሔራዊ ቡድን መገንባት አለበት። የቴክኒክ እና የታክቲክ አሰልጣኞች እንዳሉ ነው ማለት ነው። በተለይ አቤል ያነሳው ሀሳብ በደንብ የሚገራን እና እንትን የሚያስማማን ሀሳብ የተተኪዎች ጉዳይ አለመኖር ብሔራዊ ቡድኑ በየትኛው አሰልጣኝ በመጣው ቁጥር የራሱን አሰልጣኝ የራሱ ተጫዋቾች የመረጠ እንዲቀጥል ማድረጉ አንደኛው እንቅፋት ነው ብሎ ማንሳት ይቻላል። የታዳጊዎች ጉዳይ መታሰብ አለበት፣ ምንም ጥርጥር የለም። በተለይ አሁን እኛ እንኳን እኮ እያወራን ለምሳሌ ከ18 እስከ 20 ዓመት ባለ ሬንጅ ውስጥ የምታውቁት በጣም በሊጋችን ሚዲያው ትልቅ ሽፋን የሰጠው ተጫዋች እንጥራ ቢባል የለም እና አሁን ማለት ተጫዋቾች የሉም እያልኩኝ አይደለም። ከስንት አንዴ ይመጡና ምናልባት እንደው በዚህ ደረጃ የጠራናቸው ተጫዋቾች እኔ ይሄ ዝና አንዳንዴ ዘና የሚሆንባቸው ተጫዋቾች አሉ አይደል? እከሌ በቃ ቀጣይ ለብሔራዊ ቡድን ረጅም ዓመት ይጫወታል ብለው በ18 በ19 ዓመቱ አንድ ዓመት ካየነው በኋላ ቀጣይ ዓመት እኔ በስም ደረጃ ማንሳት ይቻላል። በየክለቦች ማለት ብዙ ተስፋ የጣልንባቸው ተጫዋቾች አንድ ዓመት በኋላ ያዝናቸው በጣም የሚሰብራቸው ተጫዋቾች እንዳሉ መዘንጋት የለበትም። አሁን ቀጥለን ለምሳሌ ወደ ውጭ ጉዳዮች ከተሻገረን በኋላ ወጣት ተጫዋቾችን ስም እያነሳን ወያይባቸው ምንችልባቸው ይኖራሉ አይደል? በእድሜ በጣም ወጣት ነው። የሀገር ውስጥ ተጫዋቾቻችን የሉም እያልኩኝ አይደለም። ምናልባት ጥሩ አቅም ያላቸው ተጫዋቾችን አድማጮችን በያሉበት የሚያውቋቸው የተለያዩ አቅም ያላቸው ተጫዋቾችን ሊያነሱ ይችላሉ። ግን ሚዲያው ትልቅ ሽፋን ሰጥቷቸው ወይም ደግሞ ትኩረት አድርጎባቸው ወይም ብሔራዊ ቡድናችን ሲጫወት አሊያም በ20 ዓመት በታች የሚሆን ከ17 ዓመት በታች ውድድሮች ላይ በደንብ ጎልተው እክል የሚባል ተጫዋች ወደ ብሔራዊ ቡድን ቢመጣ ወጣት ነው ግን በጣም ተስፋ አለው ብለህ በደንብ በልበ ሙሉነት ልታወራለት የምችል አይነት ተጫዋች ተተኪ ሆኖ ነው ማለት ነው ብዙ አናይም። ምናልባት አዳዲስ ፕሮጀክቶች ወይ አካዳሚዎች ላይ የሆኑ ወጣቶችን በስልጠና ለማውጣት ጥረት እየተደረገ እንደሆነ ይታወቃል። ወይም ደግሞ ፍንጮችን እየተመለከትን ነው። የእግር ኳስ ፌዴሬሽኑ ፓይለት ፕሮጀክቶች እንዳሉ ሆኖ በተለያዩ ፕሮጀክቶች ውስጥ ደግሞ እያለፉ የሚገኙ ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ወጣቶች አሉ። ግን እስካሁን ድረስ ተተኪ ሆኖ ደግሞ ገፍቶ ወጥተው ሰብረው ወጥተው ብሔራዊ ቡድናችንን ሲያገለግሉ የተመለከትናቸው ታዳጊ ተጫዋቾችን አላየንም። አብዛኞቹ በስሏል በሚባልበት ከሆነ ክለብ ወደ ሆነ ክለብ ከተዘዋወሩ በኋላ እድሜያቸው ከገፋ በኋላ ወደ ውጭ የሆኑ ክለቦች ውስጥ ከተሻገሩ በኋላ ነው ሲመረጡ ነው የምንመለከተው። እንደ አቡበከር አይነት ተጫዋች እንኳን በብቸኝነት ነው አሁን በዚህ ስብስብ ከውጭ የተመረጠ። በጉዳት ለረጅም ጊዜ ቆይቶ ነው የመጣው። እሱ ባልነበረበት ወቅት ወይም አሁን እሱ ሊፎካከር የሚችል አጥቂ ፊት ለፊት ላይ አለ ወይ? የለም። በሊጉ አማራጭ አሰልጣኙ በማጥፋታቸው ያመጡት ይመስለኛልና የኢትዮጵያ እግር ኳስ ለረጅም ዓመታት የተለያዩ ችግሮች ተደራርበውበት እዚህ የደረሰ ነው። ባለፉት ተከታታይ ዓመታት ቀደም ብላችሁ የዚህኛውን ትውልድ ምርጥ ብሔራዊ ቡድን የሰውነት ቢሻውን ስታነሱ ነበር። በየትውልዱ ውስጥ ምርጥ ብሔራዊ ቡድኖች ነበሩት። የኢትዮጵያ ሕዝብም ሆነ እግር ኳሳችን ምርጥ ብሔራዊ ቡድኖች ነበሩት። የተለያዩ ስሞችን እያነሳን መምጣት ይችላል። ከግብፅና ሱዳን አቻው ጋር ግን የነበረው ልዩነት እየሰፋ ነው የመጣው። በተለይ ከግብፅ ጋር መስራች ሆነን በመጣንበት የአፍሪካ ዋንጫ ልዩነታችን እየሰፋ የመጣበት ሁኔታ ነበር። እነሱ ውጤታማነትን የሚያዩት በኢትዮጵያ ብሔራዊ ቡድን፣ ውጤት ማጣትን የሚያዩት በኢትዮጵያ ብሔራዊ ቡድን መሸነፍን። እነሱ ለምሳሌ 2014 ላይ ካሸነፍናቸው በኋላ በፍጥነት ነው ለውጥ ያደረጉት። በኢትዮጵያ ብሔራዊ ቡድን ሽንፈት በኋላ አንድ ወዳጅነት ጨዋታ ከጃፓን ጋር አደረጉ፣ አስታውሳለሁ። ተሸነፉ። እሱንም በፍጥነት ከደቡብ ኮሪያ ጋር አደረጉ፣ ተሸነፉ። የአሰልጣኝ ለውጥ፣ የተጫዋቾች ለውጥ ወዲያው አሰልጣኙን ተከትሎ መጣ። አዲስ ብሔራዊ ቡድን ገነባ። ለእነሱ የሆኑ ነገሮች ማስተካከል ቀላል፣ ለእኛ ደግሞ እንደ አዲስ የሚሰራ ቤት እየሆነ ነው እስካሁን ድረስ የሚጓዝ ዘለቅ ነውና ምናልባት አሰልጣኝ መሳይ ተፈሪ ከኮንጎ ድል በኋላ ነው አይደል ቢዝ ብሔራዊ ቡድን በሚል እኛም ስናነሳ ከዛ አየር ላይ ማስገብተ ነው ፍላጎት እንደነበረው ብሔራዊ ቡድን የማሰልጠኝ ከገለጸልን በኋላ እውነትም እድል ተሰጠው። ፌዴሬሽኑ አምኖበታል። አሁን የተወሰኑ ጨዋታዎችን መርቷል። መሻሻል ያለባቸው ጉዳዮችን ሊያሻሽል ይችላሉ። ቀጣይ የምንመለከተው ጉዳይ ነው። እስካሁን የመጣበት የብሔራዊ ቡድናችን ግን አካሄድ በብዙ መልኩ ብዙዎችን ተስፋ ያስቆረጠም ነበርና ከዛ አንጻርም ነው አስተያየቶች በተዛባ መልኩ ወይም በመጥፎ መልኩም ሲነሱ የነበሩት። ማመን ያሉበት ጉዳዮች ግን አሉ። መበለጥ አንዳንዴ የምንበለጥባቸው የጨዋታ እንቅስቃሴዎች ላይም
መቀበል ያስፈልጋል። ምናልባት እንደውም ትናንትና በንጽጽር በፉክክር ወጥተናል። ቀጣይስ እንዴት የሚለው ነው የሚጠበቀው። ምናልባት ግን በተወሰነ መልኩ የመልካም ሰው ሀሳብን ለመጋራት ቅድም ሳነሳው ነበር ይሄ የእድሜ እርከን ቡድኖችን ብለን አይደለ ብሔራዊ ቡድኑ ብቻ የሚሰራው ስራ አይመስለኝም ይሄ የእድሜ እርከን ቡድኖች። ምክንያቱም ወደ እድሜ እርከን ብሔራዊ ቡድን ለመምጣት መጀመሪያ በእድሜ እርከን በክለቦች ላይ ራሱ ማለፍ ያለብን ይመስለኛል። ምክንያቱም ክለቦቻችን ላይ ስንሄድ የትኛውን ቡድን የእድሜ እርከን ቡድን በጥራት የለውም፣ ብዙ ትኩረትም አይሰጣቸውም። እሱ ይመስለኛል መጀመሪያ ላይም ሳነሳው ነበር የክለቦቻችን ብሔራዊ ቡድናችን ኮፒ ፔስት መሆኑን የምትመለከተው ይሄ ነው። የእድሜ እርከን ቡድኖቻችን ውጤት የማያመጡት በክለቦቻችን ላይ የእድሜ እርከን ቡድኖች ውጤታማ ስላልሆኑ ነው። በብሔራዊ ቡድን ላይ በዋናው ብሔራዊ ቡድን ስንመጣም እንደዛው። ስለዚህ ከክለቦቻችን መጀመር ያለበት ይመስለኛል እና መልኬ እንዳለው አሁን ማመን ያለብን ጊዜ ይመስለኛል። ምክንያቱም ስህተታችንን ካመንን ስህተታችንን እንዴት እንቀይር የሚለውን ነገር ላይ ነው ቀጣይ መሰረት ያለበት። ብሔራዊ ቡድናችን ጥሩ አይደለም፣ ብዙ ያልሆኑበት ምክንያት አለ። ከሁሉም ብሔራዊ ቡድን አሁን ላይ ትላንት ከተጫወትነው ግብጽ ጋር እንማጠንም ከብዙ ክለብ ብሔራዊ ቡድኖቻችን አሁን ኋላ ነው የምንገኘው። በቃ እሱን መጀመሪያ አምነን መቀበል አለብን እንጂ እነዚህ አይነት ነገሮች የማይመጡ ከሆነ ማለት ለውጥ ይመጣል ተብሎ የማይታሰብ ብሔራዊ ቡድን ያው አሁን የትናንትናውን ጨዋታ እንመለስበታለን። ዲሞክራቲክ ኮንጎን ሲያሸንፍ ነፃ የሆነው ዲሞክራቲክ ኮንጎን ማሸነፍ ነው ለመናገር ማለት ነው። ማለት ለውጤት የማይቸገረውን ዲሞክራቲክ ጫና ውስጥ ማለፉን አረጋግጧል። ከዛ በፊት በታንዛኒያም ተሸንፏል አይደል ብሔራዊ ቡድን ውጤት ይፈልግ የነበረ የታንዛኒያ ብሔራዊ ቡድን በጊኒ 3-0 ተሸንፏል አይደል። ውጤት ይፈልግ የነበረ የጊኒ ብሔራዊ ቡድን ነው 4-1 ተሸንፏል። ውጤት የሚፈልግ የጊኒ ብሔራዊ ቡድን እንደነበረ መዘንጋት የለበትም። ዲሞክራቲክ ኮንጎን በተመሳሳይ መልኩ ማለት ነው። ከጅቡቲ ብሔራዊ ቡድን ጋር 1-1 በተለያየበት የዚህ የዓለም ዋንጫ ጨዋታ ማለት የጅቡቲ ብሔራዊ ቡድን ነጥብ አስፈላጊ ሆኖ ነው የገባው። አሁን ቀጣይ የፊታችን ሰኞ ከነገ ወዲያ ከጅቡቲ ብሔራዊ ቡድን ጋር ሌላኛውን ጨዋታ ያደርጋል። አሁን እንደ ጅቡቲ አይነት ብሔራዊ ቡድን በደንብ ማሸነፍ 4-5 አስቆጥረ ማሸነፍ አለብን። ከጅቡቲ ብሔራዊ ቡድን ጋር ሲነጻጸር የተሻለ ደረጃ ስላለው ኢትዮጵያ ብሔራዊ ቡድን ደግሞ ከግብጽ ጋር ሲነጻጸር የግብጽ ብሔራዊ ቡድን የተሻለ ደረጃ ስላለው አሳምኖ ማሸነፍ ይችላል። ስለዚህ ካንተ በታች ያለው ከብሔራዊ ቡድኑ ከራሱ ፊፋ ከሚሰጠው ወራዊ ደረጃ ከስኳድ ዴፕዝ አንጻር ስንመለከተው ከሱ በታች ያለውን ብሔራዊ ቡድን አሳምሮ ማሸነፍ አለበት የሚል እምነት አለኝ። ከዛ በኋላ ከግብጽ ጋር ወደ ካይሮ ሄዶ ይጫወታል፣ ከሴራሊዮን ጋር እንደገና ከጊኒ ቢሳው ጋር የመጨረሻ ጨዋታውን ከቡርኪና ፋሶ ጋር ነው የሚያደርገው ኦክቶበር ወር ላይ በ2025 ቀጣይ ታህሳስ ወር ማለት ነው ህዳር ወር። ስለዚህ የብሔራዊ ቡድን አሁንም ረጅም የዓለም ዋንጫ ማጣሪያ ጨዋታዎች አሉት ገና። ግን እኔ ይሄ የዚህ የዓለም ዋንጫ እንሳተፍ ሳይሆን ቀጣይ በሚኖሩ 5-6 ጨዋታዎች በሚኖሩ የዓለም ዋንጫ ማጣሪያ ጨዋታዎች በደንብ ቢያንስ ይሁን ፍንጭ የሚያሳይ ብሔራዊ ቡድን መመልከት አለብን። እስካሁኑ አልፏል። ብሔራዊ ቡድን እንግዲህ ከሰኞ ጀምሮ 5 ጨዋታዎች ይቀሩታል በዚህ በዓለም ዋንጫ ማጣሪያ ብቻ ማለት ነው። ቀጣይ 5 ጨዋታዎች ላይ ብሔራዊ ቡድኑ ስለመሳተፍ እንተው። ከዚህ በፊት የነበሩት ችግሮችን አርሞ በሚኖሩ 5 ጨዋታዎች ላይ ምን አይነት ብሔራዊ ቡድን ሊያሳየን ይችላል? ካይሮ ላይ ሄዶ የሚጫወተው ብሔራዊ ቡድን ምን አይነት ብሔራዊ ቡድን ሊሆን ይችላል? ወደ ሴራሊዮን አቅንቶ የሚጫወተው ብሔራዊ ቡድን ምን አይነት ብሔራዊ ቡድን ሊሆን ይችላል? ያው የሜዳ ጉዳይ አሁንም ገና ስለሆነ በሜዳው የሚያደርጋቸው ጨዋታዎች ይኖራሉ። አንድ ጊኒ ምናልባት ያው ባህር ዳር ዓለም አቀፍ ስቴዲየም በሱ በፍጹም ልንጠይቀው አንችልም። ብሔራዊ ቡድን ተጫዋቾችንም ሆነ አሰልጣኝ በፍጹም ስልህ አባባሌ